ቲክቶክ ብዙዎችን እየገደለ ነው ያለው። መግደል ሲል ነፍስን ከስጋ ጋር መለየት ሳይሆን የአንድ ሰውን አመለካከቱን፣ ስብዕናውን፣ ከሰዎች ጋር ያለውን መስተጋብሩን በጣም እያወረደ ነው ያለው። ብዙዎች በዚህ ሰዓት በቲክቶክ ብዙ ሰዓታቸውን እየፈጁ ከማህበረሰቡ ጋር ያለውን ጊዜያቸውን እያጠበቡ ነው ያሉት። ይህም ደግሞ ለነገሮች ያላቸውን አመለካከትና ከሰዎች ጋር ያላቸውን ግንኙነት በጣም እያወረደው ይገኛል። አንድ ሰው በህይወት እያለ ቫሊው እየወረደ ከሄደ ያ ሰውዬ ወደ ሞት እያመራ ነው ማለት ነው። ቫሊዋችሁን ደግሞ የሚወስነው ሰዓት ነው። ሰዓታችሁን በተገቢ ሁኔታ ካልተጠቀማችሁ፣ ለቲክቶክ ጊዜያችሁን ከሰጣችሁ ቫሊዋችሁ በከፍተኛ ሁኔታ እየወረደ ይሄዳል። እንዴት ነው ቲክቶክ የሰዎችን አመለካከት እየገደለ ያለው? በመጀመሪያ ደረጃ በቲክቶክ ላይ የምትመለከቷቸው ቪዲዮዎች በጣም አጫጭር ናቸው። እነዚህ ቪዲዮዎች አንድም መረጃ ነካክቶ ነው እንጂ የሚተውት ሙሉ መረጃውን ሊሰጡ አይችሉም። አንድ ነገር በአንድ ሰዓት በሁለት ሰዓት ዲፋይን የማይደረገውን በቲክቶክ ላይ በደቂቃዎች ውስጥ እንደዚህ ነው ብሎ ሃይላይቱን ብቻ ትመለከታላችሁ። ያ ደግሞ ለነገሩ ያላችሁ ትንሽ እውቀት እንዲሆን ያደርጋል። ሌላኛው ደግሞ በኒውሮ ትራንስሚተር የሚመረተውን ዶፓሚን የሚባለውን ነገር ማወቅ ያስፈልጋል። ይህ ዶፓሚን ደስታን የሚፈጥር የሚባለው ዶፓሚን ነው። ይህ ዶፓሚን ከልክ ከበለጠም እንደዚሁም ከወረደ ጥሩ አይመጣም። ቲክቶክ በምንመለከትበት ጊዜ መጠነኛ የሆነ ዶፓሚን ወይም ደስታን የሚፈጥሩ ዶፓሚኖች ከፍ ይላሉ። የዛን ጊዜ በሰዓቱ ደስ ይለናል። ከዛ ብዙ ሰዓት ያንን ደስታ ፍለጋ በቲክቶክ ዓለም ላይ ብዙ ሰዓትን እንፈጃለን። ከዛ ከወጣም በኋላ ግን ያንን መመልከት ስላልቻለን ከቲክቶክ ስንወጣ ዶፓሚን ይወርዳል። የዛን ጊዜ ያ ዶፓሚን ወደ ዲፕሬሽን ውስጥ ያስገባናል። ዲፕሬሽን ደግሞ የዶፓሚን እጥረት ነው ማለት ነው። ይህ ዶፓሚን በሰውነታችን ላይ እንዳይመጣጠን እያደረገ ያለው ነገር ቢኖር አንደኛው ቲክቶክ ነው። አንድ ሰው እድሜው በጨመረ ቁጥር ወደ ሞት እያመራ ነው ማለት ነው። አንድ ቪዲዮ በምትመለከቱበት ሰዓት በዚህ ዓለም ስንት ሰው እየሞተ እንደሆነ መገመት አለባችሁ። ይህችን ታይምዋን ወደ ሞት የምታመሩበትን ታይም በጠቃሚ ነገር ላይ ብታውሉት የተሻለ ነው ለማለት ያክል ነው። እናም እነዚህ ሰዓታቶችን ለተገቢው ነገር የተጠቀመው አንድ ቀን ውጤታማ ይሆናል። እነዚህ ሰዓታትን እና እነዚህ ደቂቃዎችን ደግሞ ለቲክቶክ ያስገዛው ሰው መጨረሻ ላይ ውጤታማ ሊሆን አይችልም። ስለዚህ መጥፎ ሀቢቶች እየተፈጠሩ ነው ያሉት በቲክቶክ ላይ። ብዙ ሰዓትን ስናይ በምንሄድበት መንገድ ላይ አሁን በዚህ ሰዓት በታክሲ ውስጥ ብዙ ቦታዎች የምንመለከተው ቲክቶክን እየተመለከቱ ነው ሰዎች የምናያቸው። ነገር ግን በዚህ ሰዓት የሆነ ስኪል ላይ የሆነ እውቀት ላይ ኮንስታንት ሆኖ የሚሰራ ሰው እነዚህ ቲክቶክ የሚመለከቱ ሰዎችን ሁሉ ጥሎ የማለፍ ሁኔታ አለው። በዚህ ሰዓት የሆነ ነገርን ኮንስታንት ሆኖ ማድረግ ያስፈልጋል። የሆነ ነገርን በተደጋጋሚ ሪፒት የሆነ ነገር ማድረግ ያስፈልጋል። እንደ ቀልድ ዛሬ 5 ቪዲዮ ነገ 10 ቪዲዮ እንደዛ ከፍ እያላችሁ ስትሄዱ የሆነ ሰዓት ራሳችሁን ያለ ቲክቶክ የማትንቀሳቀሱ ሮቦቶች ሆናችሁ ነው የምታገኙት። ጊዜ ወርቅ ነው የሚሉት ፈረንጆች ስለሚያውቁት ነው። ስለ ጊዜ ዋጋ በደንብ አድርጎ ስለሚረዱት ነው። ስለዚህ ወርቃማ የሆነውን ጊዜ ለማየውን ነገር ባንሰጥ ጥሩ ነው። ወደ ቲክቶክ ስንገባ ስክሮል የምናደርገው ነገር ሁሉ እኛ የምንፈልገው አይደለም። ቲክቶክ ራሱ የሚፈልገውንና ቫሪያል የሆኑ ነገሮችን ነው የምንሰጠው። በተለይ ደግሞ በተደጋጋሚ የምናያቸውን ኮንቴንቶችን ነው የሚሰጠው። ስለዚህ ቲክቶክ ስለ ራሳችን እየተረዳ ነው። ከኛ በላይ ቲክቶክ ስለ ራሳችን ያውቃል ማለት ነው። ስለዚህ ወደ ቲክቶክ ዓለም ስንገባ እኛ የወደድነውን የምንፈልገውንና ለኛ የሚጠቅመውን ብቻ አይሰጠንም። እናም ይህ ከቁጥጥራችን ውጪ የሆነ ነገር ነው። በጥቂቱ ይሄን አክል ስለ ቲክቶክ ስለሚያመጣቸው ችግሮች ካወራው መፍትሄ የግድ ያስፈልጋል። መፍትሄው ላይ ስንመጣ አንደኛው ነገር ኮንቴንት ክሬት የማታደርጉ ከሆነ በስልካችሁ ላይ ቲክቶክ አፕሊኬሽን ምን ያደርጋል? ስለዚህ ቲክቶክ አፕሊኬሽንን ማጥፋት አንዱ መፍትሄ ሊሆን ይችላል። በመቀጠል ደግሞ ቲክቶክ አፕሊኬሽኑን ካጠፋው በኋላ ወይም ቲክቶክ አፕሊኬሽኑ እያለ ምን ላድርግ ወይም ሰዓቴን ማኔጅ ላድርግ ካላችሁ በጣም አዲክትድ ከሆናችሁ የሆነ ታይም ወስናችሁ በዛ ሰዓት ብቻ መመልከት። ከዛ ውጪ ደግሞ ሰርች አድርጋችሁ የምትፈልጉትን ነገር እናንተ አሁን ማየት የፈለጋችሁ ስለ ቪዲዮ ኤዲቲንግ ከሆነ ስለ ሎጎዎች ወይም ግራፊክ ዲዛይን ከሆነ እሱን ነገር ስክሮል በማድረግ ሳይሆን ሰርች በማድረግ መመልከት ያስፈልጋል። ሌላኛው ደግሞ ራሳችንን መጠየቅ ያለብን ነገር አንድ ነገር አለ። እስካሁን ቲክቶክ በማየቴ ምን ተጠቀምኩ? ይህንን መመለስ ከቻላችሁ ቲክቶክን የምትጠቀሙበትን መንገድ ታስተካክላላችሁ።
ጥቅሙ ምን ያክል ነው? ጉዳቱስ ምን ያክል ነው? ሰዓቴን ምን እያደረገ ነው? አንዴ ቲክቶክ ላይ ገብታችሁ የሆነ ቪዲዮችን ከተመለከታችሁ በኋላ ወጣችሁ ራሱ የሆነ ተመልሳችሁ ልገቡ የሆነ ነገር ልታደርጉ አይምሯችሁ በጣም የሆነ በሐሳብ ተወጥሮ ነው የምታገኙት። ለምንድነው? ብዙ የሆነ ቪዲዮዎችን ተመልክቷል፣ ብዙ የሆነ ሐሳቦችን ተመልክቷል። እነዛ ሐሳቦች ደግሞ አጠር ያሉት እንጂ ሙሉ ሐሳብ አይደለም። ስለዚህ የሆነ ዲሲሽን ልታደርጉ የሆነ ነገር ላይ ልትወስኑ ስትሞክሩ ያንን ነገር መወሰን አትችሉም። ስለዚህ ምን ያክል ተጠቀምኩ፣ ምን ያክል ጠቅሞኛል የሚለውን ነገር ካወቃችሁ፣ ጥቅሙን ካወቃችሁ ማጥፋትና ቲክቶክን መጠቀም መቀነስ ትችላላችሁ። እኔ በጣም ሱሰኛ ነኝ ምንም ሊያቆም አልችልም የምትሉት ከሆነ 5 ሰዓት የምታዩ ከሆነ ወደ 4 ሰዓት፣ 4 ሰዓት የምታዩ ከሆነ ወደ 3 ሰዓት እያደረጋችሁ በሂደት የቲክቶክ የምታዩበት ታይም ደግሞ በጊዜ ሂደት ነው ሀቢት እየሆነ ትንሽ እያያችሁ እንደዚህ እያሳደጋችሁ የመጣችሁት። ያንን ነገር ደግሞ እያወረዳችሁ መምጣት፣ በሌላ ነገር መተካት፣ መጽሐፍ በማንበብ ሌላ ስኪሎችን በመማርና በጣም ረጃጅም የሆኑ ጠቃሚ የሆነ ቃለ መጠይቆችን በማየት እነዚህን በማድረግ መግታት ትችላላችሁ።